ترى ما هربوا من هناك ها اسمع الرصاص السر هذا السر ممكن ما لا كان في شغل كان في انا معنا ما عبوا ما عمق من عمل هذا كله كورونا كورونا منع الفساد هذا كورونا ما بدك تدرس والله انا متهدد خلنا يا اخي ما نشجع يا اخي ما عليك منهم ፈጣሪያችን አዝኖልናል። አላህ አዝኖልናል። ለዛሬ ህዝብ አላህ የሚያዝንበት ምክንያት አለው። ምክንያቱን አልገልጸውም። በፊተኛዎቹ ነቢያቶች ዝንጀሮ የሆኑት ከርከሮ የሆኑት ታሪኩን እንግዲህ ብዙዋችሁ ታውቁ ይሆናል። እንደነ ፊርዓውን 1,600,000 ወይም ከዚህ በላይ ነው በአንድ ሰዓት ውሃ ያሰመጠው። እንደዚሁ የሉጥ ህዝቦች ምድር የተደፋባቸው በአንዲት ሌሊት በአንድ ሰዓት በግማሽ ሰዓት ነው። ይሄው በአንድ ኃጢአት ነው። በአንድ ኃጢአት የሉጥ ህዝቦች በአንድ ሰዓት ኃጢአት ነው። ወንድ ለወንድ በመገናኘት ብቻ፣ ሌሎቹ በሚዛንና ስፍር በማጉደል ብቻ፣ ሌሎቹ የነቢያቸውን ትእዛዝ ባለማክበር ነው። ማዕድ አትብሉ ቢሏቸው እንብላ በማለት ነው ከርከሩ የሆኑት። የእኛ ግን ለይህ ህዝብ አላህ የሚያዝንበት መስመር አለ። በዛሬው አንድ ሰው ብዙ የተለያዩ ኃጢአቶች ይሰራል። ተኔ የበለጥ እናንተ ታውቁታላችሁ። የራቁት ባህል እየተባለ ወንድ ለወንድ እንዲህ እየተጨማለቀ ወንድ ሴት ለመሆን እየፈለገ ሴት ወንድ ለመሆን እየፈለገች አላህ የሚሞኝ ጌታ አይደለም። ተይህም ሌላ ሊገልጸውም አይቻል። እስከ ዛሬ ዝሙት፣ በደል ከዛ ነው የምንለው። ምድር የሚገፋ ኃጢአት እየተሰራ ነው በዓለም ያለው። እንደ ፊተኞቹ ነቢያቶች ህዝብ ብንሆን ኑሮ አሜሪካ፣ ጣሊያን፣ የፈረንጅ ሀገር በአጠቃላይ በአንድ ሌሊት ይገለበጥ ነበር፣ አንድ ሰው ሳይተርፍ። ረብል ዓለሚን አዛኝ ነው። አዛኝ የሆነ ጌታ ማስፈራሪያ ልኳል። በንፋስ አስፈራራ፣ በዝናብ አስፈራራ፣ መሬት በመናድ ያስፈራራ፣ በማንሸራተት በምንም እምቢ ስንል መድኃኒት የሌለው ደግሞ በሽታ መጣ። አሁን ወደፊት ደግሞ የሚያመጣውን አናውቀውም። በአንድ ሌሊት በአንድ ቀን በአጠቃላይ የሚደምረው እንደ አይታወቅም። አላህ ቧልታ የሚቀበል ጌታ አይደለም። አላህ በምላስ የሚሸኝ ጌታ አይደለም። አላህ በቃላት የሚሞኝ ጌታ አይደለም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽህና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምንም ፋይዳ የለውም። ስለዚህ እኔ ዛሬ ዱዓ አላደርግም ብዬ የታውኩት ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁማን ያና ምን ብለናል። ያ ይበቃል መስሎኝ ነው። ደግሞ እንግዲህ አርጉት አላችሁ። ሀገራችንን አማን አላህ ያርግልን። እኛ ንጹህ አላህ ያርገን። አመራሮቻችን አዛኝ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን። የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን። ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደቡበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው።
ወላጆችም ልጆቻቸውን ስነ ስርዓት ያስዙ፣ አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ እምንሰማ እምንቀበል እምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅም ተኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ተዚህ የባሰ ይመጣል። አንቀጽቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪ ጌታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ። ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ ተቤት የውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብና ሞኛል እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተውነታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልሐምዱሊላህ ወሰሊ ወሰሊም አላ ረሱሊላህ ወአላ አሊሂ ወሰሕቢሂ اللهم يا حي يا قيوم برحمتك نستغيث اللهم يا أحد يا صمد يا من لم يلد ولم يولد نسألك يا رب ارفع عنا هذا البلاء ارفع عنا هذا البلاء ارفع عنا هذا البلاء ارفع عن العالم هذا البلاء يا ربي كنه يا ربي نؤومه يا ربي يا الله يا ربي تكشتيه يا ربي نور راكاس بلاكن عالم الراكاس يا ربي بلاكن يا ربي نور ديبس يا ربي نور أرارم يا ربي نور أرارم يا ربي نور أرارم ربي مالي القرآن كيست فلما نسوا وان اتنو ارجني دغناني كان اتفني يو دغتون قبنو ربي نور غرسوف نوفيده غرف نوفيده قرأ إساد هذا بنوف رب نوفده كناف بينه ديبوك أمنا ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعد الذي عملوا ولعلهم يرجعون وأن أرجموفها ديب أني في قرك يتة ورجع إساد ربنا هاتايسو ورجع إساد اللهم ردنا إليك ردا جميلا يا رب نؤرارمي يا رب نتأرارمي ربنا اللهم اغفر لنا اللهم اغفر لنا اللهم اغفر لنا اللهم صل وسلم على رسول الله عليه وصحبه ክቡር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ እና እንዲሁም ክቡር ዶክተር ጄላን ሁለቱም ለጸለዩልን ዱዓ ላረጉልን ሁሉ ምስጋናችን እጅግ የላቀ ነው። አመስግኑልን። በአጠቃላይ የዛሬው የሁሉም ሃይማኖቶች የበላይ አባቶች ጠባቂዎችና እንዲሁም እዚህ የተገኙት በቤትም ሆናችሁ ስትጸልዩ ለነበራችሁት አጠቃላይ የኢትዮጵያ የሀገራችንን ወቅታዊ ሁኔታ አስመልክቶ ራሳችን ጋር መታረቅ እንዳለብን እንዲሁም ከፈጣሪ ጋር መታረቅ እንዳለብን ይህንን የመጣብንን ወረርሽኝ ፈጣሪ እንዲያነሳልን በአጭር ጊዜ መፍትሄ እንዲያመጣልን የጸለዩት ጸሎት ስለሆነ ከዛሬ ጀምሮ ቃላቸውን ተቀብለን አድምጠን ይህንን ተግባር በነገውም በየቤታችን እንድንደግመው አደራ እያል ለአንድ ወር ሙሉ ከፈጣሪ ጋር እየተማጸነ እንድንቆይ በኢትዮጵያ ሃይማኖት ተቋማት የበላይ አባቶች ስም በድጋሚ ጥሪያችንን እናቀርባለን። በስተመጨረሻ በእውነት በዚህ መርሃ ግብር ላይ ይመለከተናል፣ እኛም መጸለይ ያለብን እኛም ወደ ፈጣሪ መንበርከክ አለብን፣ ዝቅ ማለት አለብን ብለው የሀገሪቱ ርዕሰ ብሔር የሆኑት የኢፌዴሪ ፕሬዝዳንት ክብርት ሳህለወርቅ ዘውዴን እጅግ አድርገን በሃይማኖት ተቋማት
ስም እናመሰግናለን ዝቅ ብለን። እንዲሁም ከእሳቸው ጋር አብሮ ተከትለው ወደዚህ ጸሎት መርሃ ግብር ለማስጀመር ለመጸለይ የመጡት ሁለቱን ከፍተኛ የአፈጉባኤዎች ማለትም የሕዝብ ተወካዮች ምክር ቤት አፈጉባኤ ክቡር አቶ ታገሰ ጫፎን እንዲሁም የፌዴሬሽን ምክር ቤት አፈጉባኤ ክብርት ወይዘሮ ኬሪያ ኢብራሂምን እንዲሁም የሰላም ሚኒስትር የሆኑት ክብርት ወይዘሮ ሙፈሪያት ካሚልን እንዲሁም የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ክቡር ኢንጂነር ታከለ ኡማን በአጠቃላይ በኢትዮጵያ የሃይማኖት ተቋማት ጉባኤ ስም እጅግ እናመሰግናችኋለን። ሁሉም መሪዎች በዚህ ሰዓት በክልል ያሉት የክልል ርዕሳነ መስተዳድሮች ከክልሉ የሃይማኖት ተቋማት አባቶች ጋር በመሆን በዛሬው ዕለት የተጀመረውን መርሃ ግብር በተለያዩ ቋንቋዎች የሚተላለፈው በደቡብ ክልልም በአማራ ክልልም በትግራይ ክልልም በሶማሌ ክልልም በቤኒሻንጉልም በአጠቃላይ በመላው ኢትዮጵያ የሚገኙት ክልሎቻችን ሙሉ ይህንን መርሃ ግብር በሊንክ እየወሰዱ እየተሳተፉ ይገኛሉ። በአጠቃላይ ምስጋናችን እጅግ የላቀ ነው። ለአንድ ወር ከፈጣሪ አልቅሰን ምላሽ እንደሚያመጣ ፈጣሪ እንደሚሰጠን አሁን አባቶቻችን ነግረውናል። ይህንን ለመተግበር በቃላችን ለመጽናት ያብቃን። አሁን በመርሃ ግብራችን መሰረት ጸሎቱ ስለተጠናቀቀ የኢፌዴሪ ፕሬዝዳንት ክብርት ሳህለወርቅ ዘውዴን እንሸኝና ከዛ በመቀጠል እንደየ ፕሮግራማችን ማድረጋችን አብረን የምንወጣ ይሆናል ማለት ነው። መጀመሪያ የክብር እንግዳችንን ክብርት ፕሬዝዳንትን እንሸኝ። እናመሰግናለን። በሰላም ደሩ። አባቶቻችን ይቀጥሉ።